Kulcha, el mesesos kulcha. Yana, yana, aninina de mana. Yana, yana, aninina de mana. De mana. Oh 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 oh. Oh 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 oh. De mana. Oh 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 oh. የሆነ ሰው ዘጋ፣ የሆነ ሰው አራቀን። ያው መዛቁጭ ብልሽ ጥርጣሬ ያለበት ፍቅር ማለት ደግሞ ጠጠር ያለበት ምስር ማለት ነው። ለምንድን ነው ፎሎ ማታረጉ? አንዳንድ ሰዎች ድንገት ይመጡና የህይወትን አቅጣጫ መለወጫ ቁልፍ ካልተጫነን ይሏል። የተራበ ሰው ፊት ለፊታችን ተቀምጦ መብላት ግን በጣም ከባድ ነገር ነው። ትልቁን እምነት በእናንተ ዱባ ዛፍ ላይ በቅል ዋሽኪብ ላይ ወጣ። ሰላም የቹቹ ቤተሰቦች እንደምን ቆያችሁን? እኔ ዋዋ እባላለሁ። እኔ ደግሞ ቹቹ ነኝ። በዛሬው ቪዲዮአችን እናንተን ዘና ፈታ ያደርጋሉ ብለን ያሰብናቸውን ምርጥ የሆኑ ቪዲዮዎችን ሰብሰብ አድርገን ይዘን ከቻሳ ብለናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሁን በቀጥታ ወደ ቪዲዮ። እንግዲህ ሰክረህ ዳንስ ምናምን ስትደንስ ራሱ ያምራል አይደል? ዘና ፈታ በሉበት። እኛም ዘና ፈታ እያልንበት ነው። እንቀጥላለን። አርፈ ቁጭ ብትል ይሻላል አለ። እንግዲህ ወንድሙ ይሁን ጓደኛው አናውቅም፣ ብቻ ያው ጥሩ እንክብካቤ እያደረገለት ነው። ምን ተረዳሽ? ያው መስከር መዋረድ ነው። ስንጠጣ በመጠኑ ይሁን ለማለት ነው። ወደ ቀጣዩ ቪዲዮ እንሄዳለን። ያው ሁሉም ነገር በጊዜው በሰዓቱ ነው የሚያምረው። ጥርስ እያለ በደንብ ያገኘውን ብላ አታማርጥ። ፈገግታቸውን ግን በጣም ወደነዋል እና እንዴት እንዳዝናናኝ ራሱ በጣም ቀላል። እስቲ ወደ ቀጣዩ ቪዲዮ ደግሞ እናሻግራችሁ። ጥርጣሬ ያለበት ፍቅር ማለት ደግሞ ጠጠር ያለበት ምስር ማለት ነው። ምስሩን ለመብላት ጠጠሩን መልቀም አለብህ። ይኸውልህ ጠጠሩን ደግሞ የምትለቅመው ምስሩ ጥሬውን እያለ እንጂ በስሎ አይደለም። ምስሩ ከመብሰሉ በፊት ጠጠሩን ልቀሙ እያለን ነው ሰለሞን። ይሄ ምን ትላላችሁ? ያው ሁሉም ነገር ከስር የተስተካከለ ቤት ከስር ነገሮችን ስናጠራቸው መልካም ነገር ይመጣል ወደፊት ማለት ነው። እስቲ ቀጣይ ደግሞ ሚጣን እስቲ እንመልከታት ምን እንደምትል እንስማት። ያው መዛቁጭ ብልሽ ድንቅሽ ታያለሽ ደሞ እንዴት ተምሪያለሽ አንቺ ባምን አለብሽ ይኔ ልብ አንጠልጥለሽ እያስትዞሪያለሽ አልቀረብሽም። ደስ ትላለች። ለማንኛውም አንደበቷ በጣም ይጣፍጣልና የሆነ ሰው ዘጋ፣ የሆነ ሰው አራቀን። እርግጠኛ መሆን ያለብን ነገር እንዳልበደል ነው። ያንን ሰው ወይንም ደግሞ ያችን ሰው ላይ ጉዳት እንዳላደረስን ህሊናችንን የሚወቅሰን ነገር ከሌለ ጸጥ ማለት ነው። የመለማመጥ ነው። ብዙ ሰው በዚህ ይጎዳል። ያው ብስራት እንዳለችው ነው። ያው ምንም ነገር ከመወሰናችን ወይም ከማድረጋችን በፊት ሰው እንዳልበደልን ወይም ደግሞ እኛ ጸጸት እንዳይሰማን ምን ያህል ዋጋ ከፍለናል ወይስ ምን አድርገናል ብለን ራሳችን መጠየቅ አለብን ነው። እንደዛ ነው የተረዳሁት። እንግዲህ እውነት ነው። ደግሞ አንዳንድ ሰዎች ራሳቸው በድለው አንተ እንደ ጥፋተኛ የሚቆጥራሉ። በጣም እኛ በደል ጸጸት ካልተሰማን ድረስ መተው ነው። ዝምታ የተሻለ ነው። እንደዛ ነው የሚሻለው። እስቲ ቀጣይ ደግሞ ትንሽ ፈገግ ካስባለን ቪዲዮዎች አንደኛውን እንጋብዛችኋለን። እስቲ ተመልከቱት። ለምንድን ነው የማልፈምሰው? ለምንድን ነው የማልፈምሰው? ለምንድን ነው የማልፈምሰው? ለምንድን ነው ፎሎ ማታረጉ? እኛ ፎሎ አድርገናል። እናንተ ሰብስክራይብ አድርጋችሁናል። ቪዲዮን እያያችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ ቀጣዩ ቪዲዮ ደግሞ እናሻግራችሁ። ይበልህ ሲያንስህ ነው። ተኝታ ነበር መሰለኝ።
ዘና ፈታ እያለች የራሷ ዓለም ላይ ያለችን ድመት ነካክቶ እንግዲህ ስንት ጥሬ ቆርጦ የገዛውን ቴሌቪዥን እንዳልነበረ አድርጎታል። ለማንኛውም ያው አንዳንድ ነገሮችን ስናደርግ ቀጣይ ምን ሊሆን ይችላል ብለን እያሰብን ወገን። ይሄኛው ቪዲዮ ደግሞ በመጀመሪያ ሳየው በጣም ትምህርት ሰጭ ነው ምናምን ብዬ ያሰብኩት ነበረ። ቀስ እያለ ግን ነገሩ የሚቀየር ነው። እስቲ ቪዲዮን አብረን ብንመለከተው ነው የሚሻለው። አብረን አይተን እንመለስ። የተራበ ሰው ፊት ለፊታችን ተቀምጦ መብላት ግን በጣም ከባድ ነገር ነው። እሰይ መጣህልኝ፣ እሰይ ይደረጅ ነው። እንደዚህ ቁም ያርግህ፣ እንደዚህ ይሻላል። አሁን ይጨርሰዋል ብለህ እርስ በርስ መተዛዘን አለብን። ምግቡን ሲጀመር ወዲያው ነው ሆዱን ማማም የሚጀምረው። ግፍ ነው ግን ግፍ ነው፣ ጤናማ የሆነው አንቺ ያውልሽ ባልሽ እንግዲህ አባቷን አፍራው ይሁን ወይም ደግሞ ወደ ባሏ ወይም ወደ ባለቤቷ የሚሄዱን ፈርታ ከአባቷ ጉያ ውስጥ አልወጣም እያለች ነው። ምን ይሻላታል? መሄድ ነው የሚሻላት እሱ ነው። እና ያውልሽ ባልሽ እያለ እየጠቆማት ነው። ሰውዬሽ ያውልሽ እያላት ነው። አንዳንድ ሰዎች ድንገት ይመጡና የህይወትን አቅጣጫ መለወጫ ቁልፍ ካልተጫንን ይሉሃል። በተለይ እናውቅልሃለን ባዮች። ስለ ራስህ ከአንተና ከፈጣሪ በላይ ማንም ሊያውቅልህ አይችልም። አለፍ ካለ ደግሞ የትዳር አጋር። ያው ከዚህ በፊት ያየነው ቪዲዮ እንኳን ያው ትምህርት ሰጭ ነው። በህይወታችን ለኛ መርህ ልናደርገው የሚገባ አይነት ሀሳብ ነው። ሀሳቡን ወደድነዋል። ወደፊት እስቲ እንቀጥል። ደስ የሚለው ያው እስክስታውን አላቋረጠም። የማንቂያ ደውል ነው የሆነለት። ቢተውስ ግን ምን አደረገው? አያሳዝነውም? ግን ደስ የሚለው ወደ ሪትሙ ተመልሷል። ተሳክቷል። ወጥቶ ነበር፣ ተሳክቶለታል። ዱባ ዛፍ ላይ በቅል ዋሽኪብ ላይ ይወጣል። ላይ ተረስ በድሩ ውሃ ሽቅብ ላይ ወጣ ነው ያለ። ተጫውተዋል እንደዚህ እንዴ? በእግሬ ብቻ አይደለም በምላሴም ጭምር። እኔ አላውቀውም። ተጫወትኩ በምላሴ ሁሉ ነው የተንሸራተትኩ። እስቲ ይሄ ደግሞ ከሌሊቱ 8 ሰዓት ፍቅረኛህን ሸኝተህ ስትመለስ የሚል ነው። እስቲ እንየው። አሁን በኩራት ዘና ፈታ እያለ ወንድ ልጅ አይደል? አቅጥ ነው። ጌታ ይከተለ እንግዲህ ደግሞ ይህን የሚያክል ሰንሰለት አንገቱ ላይ አድርጎ በሌሊት እንግዲህ አስቢው። ቦዲጋርዱም ወደ ቤቷ ገብታለች መሆን አለበት። እግዚአብሔር ይርዳው እንግዲህ። የማየም ደርሳለት ይሆን አይሆን እንግዲህ የምናውቀው ነገር የለም። ብቻ እየሮጠ ነው። አንደኛ የወጣው በጣም ደስ ይላል። ሽልማቱም እጅግ በጣም ደስ ይላል። እስቲ በቀጣይ ደግሞ ምናልባት በህይወታችን ላይ ትምህርት እናገኝበታለን ብለን ያሰብነው ቪዲዮ ነው። እሱን ደግሞ በጋራ እንመልከተው። ከልብ ሰው መሸሽ ልመዱ፣ ይጠቅማቸዋል። ከሰዎች ጋር ያላችሁን ርቀት ሰፋ አድርጉት። ለምንድን ነው እንደዚህ ብለን የምትመክረን ካላችሁ ምን መሰላችሁ? የእውነት የሚወዳችሁ ሰው፣ የሚያስብላችሁ፣ የሚጨነቅላችሁ ሰው ከሆነ በመሃላችሁ ያለው ርቀት ይሰማዋል እና ወደ እናንተ ቀረብ ይልና ያቺን ርቀት አጥብቦ ወዳጅነቱን ይቀጥላል። ቀድሞውኑ ደግሞ በልቡ ለእናንተ አንዲት ቅንጣት ታህል ቦታ የሌለው ሰው ይበልጥ ርቀታችሁን ያሰፋውና ይጠፋል። ግን በመጥፋቱ እናንተ ምንም አትጎዱ።
ይህን ይመስላል ቤተሰቦቻችን ለዛሬ ያቀረብንላችሁ ቪዲዮ። እንደተዝናናችሁበትና እንደተደሰታችሁበት ተስፋ በማድረግ የዛሬን በዚህ ላይ እንቋጫለን። እሺ በቀጣይ እስከምንገናኝ ድረስ ሰናይ ጊዜን ተመኘንላችሁ። ባባይ